እስራኤል ለኢራን ድል ታደርጋታለች ታሸንፋታለች የምትሉ ኢትዮጵያውያን ማለት ነው እስራኤል ለምን ዓላማ እየተዋጋች እንዳለች ታውቃላችሁ እስቲ ይህንን ቪዲዮ አብረን እንየው እስራኤል እና አሜሪካ ከኢራን ጋር የከረረ ጦርነት ያሉበት ጊዜ ነው እስራኤል እንደሚነገርላት አንዷ ዓላማዋ 70 ዓመተ ምህረት የዛሬ 1800 ምናምን ዓመት በፊት የፈረሰው ቤተ መቅደስ 1900 ዓመት በፊት የፈረሰው ቤተ መቅደስ እንደገና መስራት ነው ዓላማዋ ቦታው ላይ እግዚአብሔር ፈቅዶላቸው እስላሞቹ የአላቅሳ መስጊድን ሰርተውበታል ሰሞኑ በዚህ ጦርነት ያን የአላቅሳ መስጊድ አራቱንም መግቢያ ዘግተዋለች እስራኤል ዓላማዋ ያን ቤተ መቅደስ መስራት ነው የቤተ መቅደስ መስራት ዋናው ዓላማ ደግሞ ክርስቶስ ከዚህ በፊት አልመጣም አሁን ይመጣል የሚልና ሐሳዊ መሲህ የሚመጣው ሐሳዊ መሲህ እንደመቀበል በእኛ ሐሳዊ መሲህ በእነሱ ደግሞ እውነተኛ መሲህ የሚመስላቸው ለመቀበል የሚያደርጉት ዝግጅት ነው ስለዚህ በዕለተ ምጽአት አንዱ ጠንካራው የቤተ ክርስቲያን ትምህርቷ ቤተ መቅደሱ ፈርሷል ዳግመኛ አይሰራም እስራኤል በቴክኖሎጂ ልትረቅ ትችላለች በጦር መሳሪያ ልትመጥቅ ትችላለች እንደ አሜሪካና እንደ አውሮፓ ያሉ አያላት ከጎኗ ሊሰለፉ ይችላሉ የብሉይ ኪዳን ቤተ መቅደስ ግን አይሰራም እንዲፈርስ ያደረገው ማን ስለሆነ እግዚአብሔር ስለሆነ እና ይህንን ጦርነት ይመለከተናል በተለይም ደግሞ ኢትዮጵያውያን ሆናችሁ ኦርቶዶክስ ሆናችሁ ማለት ነው ይህንን ጦርነት ይመለከተናል ስለዚህ በዚህ ነገር ምን ትላላችሁ በኮሜንት ላይ ሐሳብ አስተያየታችሁ ስጡኝ